ቪዲዮ መቼም ተቆራርጦ ብዙ ነገር እንደሚሰራበት አውቃለሁ። but let me tell you something ሰላማዊ ግንኙነትን ከፈለጋችሁ ይውላችሁ ሆዳቸው ውስጥ ቂም ይዘው የሚኖሩትን ባሎቻችሁን ኦፕን አፕ እንዲያረጉ ምቹ ሁኑላቸው። አያናክረኝም ምናምን ከማለትሽ በፊት ስንት ነገር ነው በልቡ ስቶሪ ያደረገው የሚለውን ነገር እዩ። አንድ ነገር ልንገራችሁ፣ በደንብ ልንገራችሁ፣ ይህንን ስሙኝ። ይውላችሁ ለባሎቻችሁ ያላችሁ ልብ ቂመኛ ክፉ ምናምን ከሆነ ንስሐ ግቡ። ለመሰላችሁ there is no way በራሳችሁ ላይ እንደዚህ የምታስቡበት ምንም ምክንያት የለም። የሆነ ነገር ካልተጠናወታችሁ በስተቀር ገና ስታዩ ደምሽ የሚፈላ ከሆነ ልክ አይደለሽም እኮ ማርዬ፣ ጸልይ፣ ልክ አይደለም። ገና ስታዩ ብስጭት የሚያደርግሽ ከሆነ ይሄ አንቺ አይደለም፣ ይሄ ከሰው አይደለም፣ ይሄ ስጋና ደም አይደለም። ጸልዩበት። እንዴት ነው ሰው የገዛ አካሉን የሚጠላው? እንዴት ነው ሰው የገዛ አካሉን የሆነ ነገር በሆነ የሚለው? ኧረ ሌላ ነገር ነው። ኦኬ። ስለዚህ እነሱ ኦፕን አፕ የሚያረጉበትን እድል ካገኙ ኦፕን አፕ ያደርጋሉ። አንቲል ደን ግን እንደማንቀበላቸው ምቹ መሬት እንዳልሆንን ሲሰማቸው ሊያደርጉ የሚችሉት ነገር ምንድነው? ሪፍሬን ማድረግ ነው፣ ወደኋላ መመለስ ነው፣ አሁንም ዝም ማለት ነው፣ አሁንም ማኩረፍ ነው፣ አሁንም ሶሻል ሚዲያ ላይ ማውራት ነው። ምናልባት ደግሞ 3-4 ሴቶችን ማውራት ሊሆን ይችላል። ጀስት ሪሊዝ ለማድረግ ብስጭቱን፣ ንዴቱን፣ የሆነ ነገሩን ኤክሴል ለማድረግ ከማይገባቸው ሴቶች ጋር ሊያወራ ይችላል። ስለዚህ ጥበቡ ሁሉ ነገር እጅሽ ላይ ነው። ማስተካከል የምትፈልጊውን ነገር ማስተካከል ትችላለሽ። እልህና ትቢት ከያዘሽ ግን ማርዬ ትዳርሽንም ራስሽንም ታጫለሽ። ስለዚህ ወንዶቻችሁ ኤክሴል እንዲያደርጉ እድሉ ስጧቸው። አያወራኝም አያማክረኝም ምናምን ካልሽ እንዴት ነው ይሄ ሁሉ ህመም በልቡ እያለ እንዴት ነው አስመስሎ የሚያማክርሽ? ስትልሚ ዳዝ ሪሊ ሜክ ሰንስ? it doesn't make sense አይደለ? ስለዚህ እንዲያማክሯችሁ እንዲያዋሯችሁ ከፈለጋችሁ መጀመሪያ ሲምፓቲክ ሁኑ። በቃ አያዝንልኝም አይራራልኝም። አንቺ ስታዝኝለታለሽ፣ አንቺ ስትራሪለታለሽ። አንቺ እኮ እሱን እንደ ጠላት ነው የምታዩ። እሱን እኮ እንደሚጎዳሽ አንድ የሆነ አካል አድርገሽ እኮ ነው የምታስብ። መቼ ራርተሽለት ታውቂያለሽ ወይ? ሰውዬ ፊቱ ጠቆረ፣ ሰውነቱ ከሳ፣ ምን ሆኖ ነው ብለሽ መች ታውቂያለሽ? የኔ ማር አታውቂም እኮ። ለምን? ቪክቲም ነሻ፣ እየጎዳኝ ነው ብለሽ ነው የምታስቢ። ስለዚህ ትዳራችሁን ሪስቶር ማድረግ የምትፈልጉ ከሆነ ለዚህ ሰውዬ ለመናገር እድል ስጡት። ለመናገር እድል የሚያገኘው ደግሞ መለወጥሽን ሲያረጋግጥ ነው። ለኃይል የምትመልሽ ከሆነ አይናገርም፣ እስከ መቃብር ይዟት ይሄዳል። ወይ እድሜውንም እናሳጥረዋለን። ኦኬ። አይ ሆፕ እንግዲህ ባሎቻችሁ ፓንዶራ ቦክሳቸውን እንዲከፍቱ እድል ትሰጣላችሁ ብዬ አስባለሁ። እንደሚጠቅማችሁ ተስፋ አደርጋለሁ። ዱ ኖት ቢ ዲፌንሲቭ፣ ራሳችሁ እንዳትከላከሉ። አዎ ሶሻል ሚዲያ ላይ ብዙ ተነግሯችኋል። ኃይለኛ ሆኑ፣ ኃይለኛ ሴት ናት የምትከበረው። ኃይለኛ ሴት አትከበረም፣ ትፈራለች። መፈራት ደግሞ የሴት ኔቸር አይደለም። ለምን ሰው ፈርቶሽ ይኖራል እንዴ? እንዴት ወንድ ፈርቶሽ ይኖራል እንዴ? እስና ናቹራል እኮ እንዴ። ለምን ይፈሩሻል? ወንድ ፈርቶሽ እኮ መኖር የለበትም፣ ለዛውም ባልሽ ማለት ነው። አስቡበት። እወዳችኋለሁ። ባሏን የምታስቀና ሴት የልብ ቁስል ናት፣ የሰውነት ሐዘን ናት። በክፉ ሁሉ የምትስተካከል የምላስ ጅራፍ ናት። ክፉ ሴት ውልቅ እንደሚል እንደ በሬ ቀንበር ናት። እርሷንም የሚይዝ ሰው ጊንጥ እንደሚጨብጥ ሰው ነው። ሰካራም ሴት ታላቅ ጥፋት ናት፣ ሀፍረቷንም አትሸፍንም። የሴት ዝሙቷ ባይኗ ይታወቃል፣ በቅንድቧም ይታወቃል። ስታ ራሷን እንዳታጠፋ ልጅህን አጽንተ ጠብቃት፣ ከአመንዝራ ዓይን ጠብቃት። ብትበድልህም አትደነቅ። እርሷም የተጠማ ሰው ከቀረበ ውሃ ሁሉ እየላሰ እንደሚጠጣ በዛፍም ሁሉ ስር እንደሚያርፍ ፍላጻ። የክፉ ሴት ተግባር። ከክፉ ሴት ጋር ከምትኖር ከአንበሶችና ከምድር አውሬዎች ጋር መኖር ይሻላል። ክፋቷ መልኳን ይለውጠዋል፣ ፊቷንም እንደ ድብ መልክ ያጠቁረዋል። ባሏንም በባልንጀሮቹ መካከል ይንቁታል፣ መራራ ሐዘንንም ያሳዝኑታል፣ አስጨንቀውም ይይዙታል። ክፋት ሁሉ ከሴት ክፋት ታንሳለች፣ እርሷም ወደ ኃጢአት ድል ታደርሳለች። የአሸዋ አቀበት የሽማግሌዎችን እግራቸውን እንደሚያደክም እንዲሁ ቀባጣሪ ሴት የዋህ ባልን ታደክመዋለች። የሴት መልኳ አያስትህ፣
ሀብቷም አያስጎምጀ መቅሰፍትና ጥፋት ጽኑ ውርደትም ናትና። ሴት ባሏን ብትመግበው ቁጣን አለማክበርንና ብዙ ዘለፋን የተሞላች ትሆናለች። ለልብ ቁስል ናት፣ ለፊትም ጥቁረት ናት፣ ለነፍስም ሐዘን ናት። እንዲሁ ባሏን የማታከብር ሴት እንደ ሽባ እጅና ልምሾ እንደሆነ እግር ናት። በመጀመሪያም ኃጢአት ከሴት ተገኘች፣ በእርሷም ምክንያት ሁላችን እንሞታለን። ለውሃ መፍሰሻ አታብጅለት፣ ለሴትም የልብህን ምስጢር አታውጣላት። እንደ ጠባዬ ካልሆነች አብዛኞቻችሁ ገና ሲጀምር በጣም ሬዘንትፉል ናችሁ። ባሎቻችሁ ላይ ከባድ የሆነ ቂም አለባችሁ። ራሳችሁን በደንብ ተመልከቱ። ቂም አለባችሁ። ብትችሉ ሊስት ብታረጉልኝ ደስ ይለኛል። ቂም አለባችሁ ባሎቻችሁ ላይ እና ቂም ደግሞ ኦቨርናይት ያደገ ነገር አይደለም። በአንድ ጊዜ ብቅል ያለ በአንድ ጊዜ ዲቨሎፕ ያደረገ አይደለም እና ቂም ከመብዛቱ የተነሳ ብዙዎቻችሁ ባሎቻችሁን አትወዷቸውም። ፎዳት ማተር የምትጠሏቸውም አሉ። ደምሽን የሚያፈላው አይነት ባልም አለ። ኦኬ ለምንድን ነው ሪፒትድሊ አንድ ሰው ዲስአፖይንት ሲያረግሽ ሲያናድድሽ ታስቀምጨዋለሽ፣ በነጋታውም ያናድድሻል ታስቀምጨዋለሽ። አንደኛ ኮሚኒኬሽን የሚባል ነገር አንችልም፣ ወይም መግባባት የሚባል ነገር አንችልም። አስቦ ማድረግ አለበት ማወቅ አለበት የምንላቸው ነገሮች ብዙ ነገሮች አሉ። አዘ ትራውማቲክ ጄኔሬሽን እነሱ አስበው እንዲያደርጉልን የምንፈልገው ነገር እንዳለ ሆኖ ዛሬ ዲስአፖይንት ሲያደርግሽ ታስቀምጫለሽ፣ ነገ ዲስአፖይንት ሲያደርግሽ ታስቀምጫለሽ። በአማርኛ ዲስአፖይንትመንት ታውቃላችሁ፣ ሲያበሳጭሽ ሲያናድድሽ ነው። ኦኬ በጣም አማርኛ እየሞከርኩ ነው። ባይዘው በጣም አንዳንዶች ፖክ ለማድረግ ስለሚጠቀሙበት እየሞከርኩ ነው በጣም እውነት። ዛሬ አንዴ ሲያበሳጭሽ ታስቀምጫለሽ፣ ነገ ሲያበሳጭሽ ታስቀምጫለሽ። ወይም በሚገባ መንገድ ሐሳብሽን አልገለሽም ግን እንዲኮ አላደረገም ብለሽ ሰውየው በማያውቀው ነገር ቂም ይዘሽ ተቀምጠሻል። አንድ ቂም ሁለት ቂም እያለ ያድጋል፣ እያለ እየጨመረ ነው የሚመጣው። ሰውየው ደግሞ ምንም አይገባውም። በቃ አንቺም አትናገሪም፣ ሰውየውም አይገባውም። እና ይሄ ሁሉ ነገር ምንን ይፈጥራል? ቂምን ይፈጥራል። ቂም ደግሞ ጥላቻን ነው የሚያሳድገው። ውድድሽም ጠላሽ ተቆጡ ግን በቁጣችሁ ላይ ፀሐይ አይግባ አይደል ይላል መጽሐፍ ቅዱስ አይደል? ኢቭን የሆነ ነገር ሲያናድድሽ ይሄ ነገር አናዶኛል ማለታችን ግን በኩርፊያ በንዴት ቂም እየቋጠርሽ ትመጫለሽ። ቂም ደግሞ ወደድሽም ጠላሽም ጥላቻን እንድታሳድጊ ነው የሚያደርግሽ በልብሽ ውስጥ። እና አብዛኞቻችሁ ቂም ይዛችኋል። ዛሬ የሆነ ነገር አላረገም፣ ነገም የሆነ ነገር አያረግም፣ ከዛም በኋላ እንዲኮ አላለኝም፣ እርጉዞኜ እኮ እንዲህ አላረገልኝም፣ አራሶኜ እኮ እንዲህ ምናምን አላረገኝም። ደግሞ ትሰማላችሁ እርጉዞናና አራሶና ትሪት የተደረገች ሴት ምናምን የሚል ነገር ትሰማላችሁ። ወል እሱ እንትን አይደለም እንግዲህ ሁሉን ነገር የሚያውቅ አይደለም። አላረገለሽም፣ አዎ ግን ቂም ይዘሻል። ልጅሽ እኮ 10 ዓመት 20 ዓመት ምናምን ሆኗል፣ ግን ቂም ይዘሻል። እርጉዝ ሆነሽ ያረገሽን ወልደሽ ያረገሽን ነገር ቢካዝ ሶሻል ሚዲያው ባለጌ ነው። ሴት ልጅ እርጉዝ ሆና የተንከባከቧት ምናምን የሚል ኢንፎርሜሽን ስለሚመጣልሽ እሱን እልህ ይዘሽ ቂም ይዘሽ ቋጥረሻል፣ አስቀምጠሻል። ቂም ባለበት ሁኔታ ምንም ብትለፊ ምንም ላይታች ብትይ ጤናማ ትዳር ማግኘት አትችይም። ስለዚህ አንዳንዶቻችሁ ቂም ከመያዛችሁ የተነሳ ለሰውየው ከባድ የሆነ ጥላቻ አስቀምጣችኋል። ከዛ ውጪ ግን ሰውየው ሰው መሆኑን የረሳችሁ በጣም ብዙ ሚስቶች አላችሁ። ሰው መሆኑን ረስታችሁታል። እንዲህ ማድረግ ነበረበት፣ እንዴት እንዲህ አያደርግም፣ እንዲህ ማድረግ ነበረበት ብላችሁ የምትዘረዝሯቸው ነገሮች ሁሉ እልፍ ከመሆናቸው የተነሳ ሰውየውም ጎበዝ ነው። በየቀኑ ነው ዲስአፖይንት የሚያደርጋችሁ፣ በየቀኑ ነው የሚሳሳተው። እና ሰው መሆኑን ረስታችሁ ሁሌ ጊዜ ያላረገውን ስታስቢ ፍሎ ያለበት ሳይዱን ወይም ደግሞ ጥፋት የሚሰራውን ሳይዱን ብቻ ላይ ነው ፎከስ የምታረጊው። ጥፋት የሚሰራውን ሳይዱ ላይ ብቻ ነው ትኩረት የምታረጊው። በዚህ የተነሳ ለባልሽ አክብሮትም